ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች እንኳን በደህና መጣችሁ። ዛሬ በለንደኑ መድፈኞች አርሰናል ቤት ስላለው እጅግ አስገራሚ የክረምት የዝውውር እንቅስቃሴ በሰፊውና በዝርዝር እንነጋገራለን። አርሰናል በዚህ ክረምት እነማንን በይፋ አስፈርሟል? ሄር ዊ ጎ የተባሉትን ይፋዊ ማስታወቂያ ብቻ የሚቀራቸውን አዳዲስ ኮከቦች እነማን ናቸው? ከዚህም በመቀጠልስ ሚካኤል አርቴታና አንድሬው ቤርታ በሂደት ላይ ያሏቸው ትልልቅ ድርድሮች የደረሱ ሁሉንም በዝርዝር መረጃዎችን በአንድ ላይ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በመጀመሪያም በይፋ የተጠናቀቁትንና አስተማማኝ ድል የተመዘገበባቸውን ዝውውሮችን እንመለከታለን። አርሰናል በዚህ የዝውውር መስኮት ትልቅ ስኬት ያገኘበትን የክንፍ መስመር ተጫዋች ዝውውር በይፋ አጠናቋል። የግሪኩ ኢንተርናሽናል የክንፍ መስመር ተጫዋች ክሪስቶስ ዞሊስ ከክለብ ቡርጅ በአማካይ በ40 ሚሊዮን ፓውንድ ዝውውሩ ሙሉ ለሙሉ ተጠናቆ ለአርሰናል ፍርሚያውን አኑሯል። ተጫዋቹ የሕክምና ምርመራውን በአግባቡ ያጠናቀቀ ሲሆን ባለፈው የውድድር ዓመት 22 ጎሎችን አስቆጥሮ 29 ለጎል የሚሆኑ ኳሶችን በማመቻቸት አስደናቂ ብቃት ያሳየ ኮከብ ነው። ይህ ዝውውር በቀጥታ ወደ ቤሽክታሽ የተሸኘውን ሊያንድሮ ትሮሳርድን የሚተካ ነው። ሌላኛው ኢላን ሚልነር ሲሆን የአርሰናል የግብ ጠባቂ ክፍሉን ለማጠናከር ቀደም ሲል የሊድስ ዩናይትዱን ጠባቂ ኢላን ሚለርን በነፃ ዝውውር ማስፈረሙም ይታወሳል። ከባየር ሊቨርኩሰን በቋሚነት የተዘዋወረው ድንቅ ተከላካይ ሂንካፔ ሌላኛው የአርሰናል የክረምቱ ትልቅ ስኬት ነው። ታዲያ የአርሰናል ዝውውር ፍላጎት በዚህ አያበቃም። ክለቡ የፊት መስመሩን ይበልጥ ለማጠናከርና የተፈጠሩበትን ክፍተቶች ለመሙላት አሁንም በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። አርሰናል ቀደም ሲል በከፍተኛ ሁኔታ ይፈልገው የነበረው ሞርጋን ሮጀርስ በ117 ሚሊዮን ፓውንድ በቼልሲ ከተጠለፈበት በኋላ ወዲያውኑ ፊቱን ወደ አርቢ ሌፕዚንግ የ19 ዓመት የክንፍ ተጫዋች ያን ዲዮማንዴ አዙሯል። አርቢ ሌፕዚንግ ለኮከቡ 120 ሚሊዮን ዩሮ የሚጠይቅ ቢሆንም አርሰናል ከፈረንሳዩ ፒኤስጂ እና ሊቨርፑል ጋር በመፎካከር ዝውውሩን ለመጨረስ ንግግር መጀመሩም ታውቋል። ታማኙ ጋዜጠኛ ፋብሪዞ ሮማኒዮም እንዳረጋገጠው አርሰናል የአትሌቲኮ ማድሪዱን አጥቂ ጁሊያን አልቫሬዝን ሁኔታ አሁንም በቅርበት እየተከታተለ ይገኛል። ምንም እንኳን ተጫዋቹ ወደ ባርሰሎና ማቅናትን ቢመርጥም በአትሌቲኮ ያለው ሁኔታ ስላልተረጋጋ አርሰናል በቀጥታ ከተጫዋቹ ወኪሎች ጋር ግንኙነትም አድርጓል። በሌላ በኩል በአርሰናል ቤት ሰበር የተባለ የደቂቃዎች መረጃ ወጥቷል። የፈረንሳዩ ተከላካይ ዊሊያም ሳሊባ በዓለም ዋንጫው ላይ በደረሰበት የጀርባ ጉዳት ምክንያት ለረጅም ወራት ከሜዳ ሊርቅ እንደሚችልም ተሰምቷል። ይህንን ተከትሎ ሚካኤል አርቴታ የቀድሞ የማንቸስተር ሲቲ ተከላካይ የነበረውንና በአሁን ሰዓት ያለ ክለብ የሚገኘውን ባለልምዱን ጆን ስቶንስን በነፃ ዝውውር በአጭር ጊዜ ውል ለማስፈረም አስደንጋጭ ጥያቄ ማቅረቡ ተዘግቧል። በአማካይ ክፍሉ ላይ ሚካኤል አርቴታ አሁንም የኒውካስትሉን ብሩኖ ጉማሬሽን ለማስፈረም ህልም አለው። የአርሰናል ቀደም ሲል ያቀረባቸው የ55 ሚሊዮን እና የ65 ሚሊዮን ፓውንድ ጥያቄዎች ውድቅ ቢደረጉም ዝውውሩን ለማሳካት የተሻሻለ አዲስ የገንዘብ አቅርቦት ይዞ ለመመለስ እየተዘጋጀ ነው። በወጪው በኩል ደግሞ ከሊያንድሮ ትሮሳርድ በተጨማሪ ያዕቆብ ኪዮር ወደ ፖርቶ መዘዋወሩንና ግብ ጠባቂው ካርል ሄይን ወደ ቨርደር ብሬመንት ማምራቱ ክለቡ አዳዲስ ተጫዋቾችን ለመመዝገብ ሰፊ እድልም ሰጥቶታል። እንግዲህ የአርሰናል ሰፊና ዝርዝር የክረምት የዝውውር መረጃዎች ይህን ይመስሉ ነበረ። እናንተስ ምን ታስባላችሁ? ሀሳባችሁን በኮሜንት ላይ አስፍሩልን። ቪዲዮ ላይክ ማድረጋችሁን አትርሱ። ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።